በዚህ ቻናል ላይ እጅግ በጣም ጠቃሚና ዘርፈ ብዙ የጤና መረጃን ወደ እናንተ ወደ ተመልካቾቼ እያደረስኩኝ ይገኛለሁ። ሐሳብ አስተያየታችሁ አይለኝ፣ ጥያቄያችሁን ደግሞ ከታች በኮሜንት ላይ አስፍሩልኝ። እንግዲህ ክብራትና ክብራን ተመልካቾቼ በዚህ የጤና መረጃችን ላይ የምንመለከተው ካካኦ በተር ለቆዳችሁ እንዲሁም ደግሞ ለፊታችሁ የሚሰጠውን እጅግ በጣም በርካታ ጠቀሜታዎች በስፋት ዘርዝሬ የምነግራችሁ ይሆናል ማለት ነው። እንዲሁም ደግሞ ለፊት መጠቀም አለባችሁ ወይንስ ደግሞ የለባችሁም፣ ፊት ላይ ምን ችግርስ ያስከትላል የሚለውን በስፋት ዘርዝሬ የምነግራችሁ ይሆናል ማለት ነው። ለዚህ አስተማሪ የጤና ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ላይክ እና ሼር እያደረጋችሁም ሌሎችንም አስተምሩ ስል በአክብሮት ጠይቃችኋለሁ። እስከ ፍጻሜው አብረን እንቆይ። የካካኦ በተርን ስታስቡ ብዙ ጊዜ ጣፋጭ ነገሮች ወደ አእምሯችሁ ሊመጣ ይችላል። ምክንያቱም እጅግ በጣም ማራኪ መዓዛ ስላለው። ካካኦ ለውበት ብቻ ሳይሆን በአመጋገብ ውስጥም መጠቀም ይቻላል። ታዲያ በአመጋገብ ውስጥ የምትጠቀሙት በፋብሪካ ወይም ደግሞ በአንዳንድ የስነ ውበት ማምረቻ ካምፓኒ ውስጥ የተሰሩትን ሳይሆን ናቹራል ወይም ደግሞ ተፈጥሯዊ ምርት ይሆናል ማለት ነው። ሆኖም ይህ ጣፋጭ ንጥረ ነገር በቆዳ ቅባቶች እና ሌሎች የጤና እና የውበት ምርቶች ውስጥም ዋና አካል ነው። የካካኦ በተር ከካካኦ ባቄላ የሚወጣ የስብ አይነት ነው። በካካኦ ውስጥ የሚገኙት ፋይቶ ኬሚካልስ የሚባሉት ውህዶች ሰውነታችሁንና ቆዳችሁን ጤናማ ለማድረግ ይረዳሉ። የካካኦ በተር የቆዳ መለጠጥ ችሎታውን እንዲጠብቅ ይረዳል። የካካኦ ተክል ብጉርን፣ ሶሪያሲስን፣ የቆዳ ካንሰርን እና ቁስሎችን ለማከም ጥቅም ላይ ይውላል። አሁን ደግሞ እስቲ የካካኦ በተር ጥቅሞች ምንድናቸው የሚለውን ዘርዝሬ የምነግራችሁ ይሆናል። የካካኦ በተር በፋቲ አሲድ ውስጥ ከፍተኛ ነው። ለዚህም ነው ብዙውን ጊዜ ቆዳን ለማራስና ለመመገብ እና የመለጠጥ ችሎታን ለማሻሻል ይጠቅማል። በካካኦ በተር ውስጥ ያለው ስብ እርጥበትን ለመያዝ በቆዳ ላይ መከላከያ ይፈጥራል። የካካኦ በተር እንዲሁ ፋይቶ ኬሚካልስ በሚባሉ የተፈጥሮ እጽዋቶች ውህዶች የበለጸገ ነው። እነዚህ ንጥረ ነገሮች ከፀሐይ ጎጂ ከሆኑ አልትራ ቫዮሌት ጨረሮች በመከላከል በቆዳችሁ ላይ የደም ፍሰትን ሊያሻሽሉ እና የቆዳ እርጅናን ሊያዘገዩ ይችላሉ። የካካኦ በተር አጠቃቀም በቆዳ ላይ ያሉ ጠባሳዎችን፣ መጨማደዶችን እናም ሌሎች ምልክቶችን ለማለስለስ ይረዳል። የካካኦ በተር እንደ ኤግዜማ እና የቆዳ በሽታ ያሉ ሽፍታዎችንም ለመፈወስ ይረዳል። አንዳንድ ጥናቶች እንደሚያሳዩትም የካካኦ በተር የቆዳ በሽታዎችን የመከላከልና የማከም አቅም እንዳለውም ገልጸዋል። እንዲሁም ያለ ጊዜው እርጅና ሊያስከትሉ ከሚችሉ ጉዳቶች ቆዳን ሊከላከል ይችላል። ከፍተኛ የስብ ይዘት ስላለው የካካኦ በተር ከሌሎች ብዙ እርጥበት አድራጊዎች የበለጠ የበለጸገ እና ጥቅጥቅ ያለ ስሜት ይሰጣቸዋል። ብዙ የካካኦ በተር ምርቶች የፀሐይ መከላከያ ወይም ቫይታሚኖችን ይይዛሉ። ከነዚህ የካካኦ በተር ምርቶች ውስጥ አንዱን በየቀኑ በቆዳችሁ ላይ እንደ የቆዳ እንክብካቤ ስርዓት አካል ማሸት ትችላላችሁ። ብዙ የካካኦ በተር ቅባቶችና ሌሎች ምርቶች ከሌሎች ንጥረ ነገሮችና ተጨማሪዎች ጋር ትንሽ መጠን ያለው የካካኦ በተር ብቻን ይይዛሉ። አንዳንድ ሰዎች የካካኦ በተርን ከተለያዩ ዘይቶች ጋር ለምሳሌ ከኮኮናት ወይም ከቫይታሚን ኢ ዘይት ጋር በማዋሃድ ድብልቁን እንደ እርጥበት ሻምፖም ይጠቀሙታል። አሁን ደግሞ መግቢያ ላይ እንደነገርኳችሁ ካካኦ ለውበት ብቻ ሳይሆን በአመጋገብ ውስጥም መጠቀም ይቻላል ብያቸዋለሁ። ነገር ግን ተፈጥሯዊ ምርቱን ነው በአመጋገብ ውስጥ መጠቀም የሚቻለው። ካካኦ የመመገብ ጥቅሞችን እስቲ አሁን በስፋት የምነግራችሁ ይሆናል። የካካኦ ተክል ከፍተኛ ደረጃ ጸረ ብግነትና አንቲ ኦክሲደንት ፋይቶ ኬሚካሎች አሉት። ካካኦ ከሻይና ከቀይ ወይን የበለጠ ብዙ ፋይቶ ኬሚካልስ አለው። ከካካኦ ውስጥ የሚገኙት ፋይቶ ኬሚካሎች በቆዳ ውስጥ የደም ፍሰትን ይጨምራሉ እናም ከፀሐይ ጉዳት ይከላከላሉ። እነዚህ
ሁለቱም ጥቅሞች ጤናማ ቆዳን ለመጠበቅና የሚታዩ የእርጅና ምልክቶችን ለመቀነስ ይረዳሉ። ለፊታችሁ የካካኦ በተርን ተጠቀሙ። በቀን አንድ ጊዜ ወይም ብዙ ጊዜ የካካኦ በተርን በቆዳችሁ ላይ መቀባት ትችላላችሁ። የካካኦ በተርን መጠቀም እንግዲህ የፊታችሁን አጠቃላይ ጤና እና ገጽታ ያሻሽላል። የእርጥበት፣ የመለጠጥ እና የፀሐይ ጥበቃ ቆዳ ጤናማ ሆኖ እንዲታይ ለማድረግ ሁሉም ተፈላጊ ባህሪያት ናቸው። የካካኦ በተር ቀዳዳዎችን ሊዘጋ ስለሚችል ከፊታችሁ በስተቀር በሌሎች የሰውነታችሁ አካል ላይ ብትጠቀሙበት የተመረጠ ነው። ነገር ግን የካካኦ በተር በፊታችሁ ላይ በምትጠቀሙበት ጊዜ የቆዳን ቀዳዳ የመዝጋት ባህሪያት አለው። ያ ደግሞ የማይፈለግና ሌላ ጉዳትን ሊያስከትልባችሁ ይችላል። እስቲ ለፊታችሁ የካካኦ በተርን ከመጠቀማችሁ በፊት ማወቅ ያለባችሁ ነገር ምንድነው የሚለውን ልንገራችሁ። ለካካኦ ተክል አለርጂ እስካልሆናችሁ ድረስ የካካኦ በተርን መጠቀም ችግር አይፈጥርባችሁም። የካካኦ በተር ቀዳዳዎችን በመዝጋት ይታወቃል። ስለዚህ በፊታችሁ ላይ የካካኦ በተር ከመቀባታችሁ በፊት ጥንቃቄ ማድረግ አለባችሁ። እንደነገርኳችሁ የካካኦ በተር በቀጥታ በፊታችሁ ላይ በምትጠቀሙበት ጊዜ ፊታችሁ ላይ ያለውን የቆዳ ቀዳዳዎች ይዘጋዋል። በተለይ ያ ፊታችሁ ላይ ያለው ሳትታጠቡት ፊታችሁ ላይ ዘይት ሊኖር ይችላል፣ ፊታችሁ ላይ ቆሻሻ ሊሆን ይችላል። በዛ ሁኔታ ውስጥ የካካኦ በተርን በቀጥታ በፊታችሁ ላይ በምትጠቀሙበት ጊዜ ቆዳችሁን ከነ ቆሻሻው ቀዳዳውን ይዘጋዋል ማለት ነው። ያ ደግሞ ለቆዳችሁ ከባድ ችግርን ያስከትልባችኋል። ብጉር ሊከሰት ይችላል፣ አለርጂ ሊከሰት ይችላል፣ በርካታ የቆዳ በሽታዎች ይከሰታሉ ማለት ነው። እንደነ ኤግዜማ ያሉ እንደነ ሶሪያሲስ ያሉ እጅግ በጣም ከፍተኛ ስለ ቆዳ ስናወራ ብዙዎች የምታውቁት በፊት ቆዳ ላይ የሚከሰት እንደ ብጉርና እንደ ማዲያትን ብቻ ሊሆን ይችላል የምታውቁት። ነገር ግን በቆዳ ላይ እጅግ በጣም በርካታ ችግሮችና በሽታዎች ሊከሰቱ ይችላሉ። እጅግ በጣም ብዙ አይነት የቆዳ በሽታ አሉ። እነዚህን የቆዳ በሽታዎች በሌላ ጊዜ ወይም ደግሞ በቪዲዮ ላይ ዝርዝር አድርጌ የምነግራችሁ ይሆናል ማለት ነው። ዋናው ነገር ምንድነው? እጅግ በጣም ብዙ አይነት የቆዳ በሽታዎች አሉ እናንተ ማታውቋቸው ማለት ነው። የካካኦ በተርን ሳትታጠቡት ፊታችሁ ላይ ቆሻሻ እንዳለና ቅባታማ ሆኖ ፊታችሁ ላይ በምትተገበሩበት ጊዜ የቆዳ ቀዳዳዎችን ስለሚዘጋ ከጊዜ ሂደት በኋላ ችግር ሊያስከትልባችሁ ይችላል ማለት ነው። ሁሉም ነገር ችግሩ ወዲያው ላይታይ ወይም ደግሞ ላይከሰት ይችላል። ነገር ግን ከጊዜ ወደ ጊዜ ስር እየሰደደ ከሆነ ከባድ የቆዳ በሽታ ሊያስከትልባችሁ ይችላል። ስለዚህ የካካኦ በተርን በፊታችሁ ላይ መጠቀም ከፈለጋችሁ በቅድሚያ አለርጂ እንዳለባችሁና እንደሌለባችሁ በሌላ የሰውነት ክፍል ላይ ለምሳሌ በእጃችሁ ላይ ሞክራችሁ ለ24 ሰዓታት መጠበቅ አለባችሁ። በእጃችሁ ላይ ምንም የአለርጂ ምላሽ ወይም ደግሞ የቆዳ መቆጣትን ካላስከተለ በፊት ቆዳችሁ ላይ መጠቀም ትችላላችሁ። ነገር ግን በፊት ቆዳችሁ ላይ ይህንን የካካኦ በተር ምርት በምትጠቀሙበት ጊዜ ፊታችሁ እጅግ በጣም ንጹህ መሆን አለበት፣ እጃችሁም ንጹህ መሆን አለበት ማለት ነው። ስለዚህ በሳሙና እጃችሁንም ፊታችሁንም በሚገባ መታጠብ አለባችሁ። ምክንያቱም እንደነገርኳችሁ የካካኦ በተር የቆዳ ቀዳዳዎችን ስለሚዘጋ ከቆሻሻ ጋር እንዳይዘጋው ስለሚፈለግ ከመጠቀማችሁ በፊት አስቀድማችሁ ፊታችሁንና እጃችሁን በሳሙና መታጠብ ይጠበቅባችኋል ማለት ነው። አደጋዎችን እስቲ እንመልከት። የሚያስከትለው አደጋ የካካኦ በተር ምን አደጋን ያስከትላል የሚለውን ደግሞ እስቲ እንመልከት፣ ጉዳቶቹን ማለት ነው። የካካኦ በተር በቆዳችሁ ላይ ለመጠቀም ደህንነቱ የተጠበቀ ምርት ነው። ምንም ችግር አያስከትልባችሁም ማለት ነው። የካካኦ በተር ክሬሞችን በእርግዝና ወቅት መጠቀም እጅግ በጣም ጥሩ ነው። ለካካኦ በተር ወይም ከካካኦ በተር ምርቶች ውስጥ ለሚገኙ ሌሎች ንጥረ ነገሮች ሰዎች ሽፍታ ወይም
ሌላ የአለርጂ ችግር ሊያስከትልባቸው ይችላል ማለት ነው። ስለዚህ ዋናው ሳይድ ኢፌክቱ ወይንም ደግሞ ችግሩ ምንድነው? አንዳንድ ሰዎች ለአንዳንድ ምርቶች አለርጂ አለባቸው። ስለዚህ ያንን አለርጂ ደግሞ እንዳለባችሁና እንደሌለባችሁ ለማወቅ አስቀድማችሁ በፊታችሁ ላይ ከመጠቀም በእጃችሁ ላይ ሞክራችሁ ለ24 ሰዓታት መጠበቅ ይጠበቅባችኋል ማለት ነው። በተጨማሪም በምትጠቀሙበት ጊዜ እንደነገርኳችሁ እጃችሁንና ፊታችሁን በሚገባ መታጠብ ይጠበቅባችኋል ማለት ነው። ከዚህ በዘለለ የካካኦ በተር ምንም አይነት ጉዳት አያስከትልም። እንግዲህ ክብራትና ክብራን ተመልካቾቼ የዛሬው መረጃ ወይም ደግሞ የጤና ትምህርቴ ይህንን ይመስል ነበረ። አንዳንድ ሰዎች እንግዲህ በምትጠይቁኝ ጥያቄ መሰረት በመመስረት ነው ማለት ነው ቪዲዮዎችን ወይም ደግሞ ትምህርቶችን የምሰራላችሁ ማለት ነው። የዛሬው በዚህ ያበቃል። ለዚህ አስተማሪ ጤና ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ ስል በአክብሮት እጠይቃችኋለሁ።